ሰላም ሰላም ቤተሰቦች፣ አሁን የፓዮነርን አከፋፈት ለምን እንደማሳያችሁ ልንገራችሁ። የመጀመሪያው በቀጣይ በሚሰራላችሁ ቪዲዮ ከቤታችን ሆነን በሪሞት ኤሪያ ላይ የሚሰራቸውንና በፓዮነር የሚከፍለንን ዌብሳይት ይዤላችሁ ይመጣለሁ። ለዚህም ፓዮነር አከፋፈት ግድ ይለናል ማለት ነው እና ፓዮነር ማለት በፔይመንት ሜተድ ሲሆን እንደሚታዩት ከፈተልኝ። ከዛም በኋላ ምን እላለሁ ረጂስተር ይለዋለሁ ማለት ነው እና ፓዮነር ከዛም በኋላ ቱ ጌት ፔድ ሰንድ ፔይመንት ኦር ሞር ጌት አወር የሚለው ጋር ሄድና እሱን ክሊክ አደርገዋለሁ። ሌትስ ጎ ዩ ረጂስተር ዳለኝ ሰርች እያደረገ ነው። ከዛም በኋላ ዋት ኢዝ ዩር ቢዝነስ ኢሜይል አድሬስ አለኝ። ቢዝነስ ኢሜይል አድሬስን አስገባለሁ ማለት ነው። ከዛን እሱን ካስገባው በኋላ እንዳያችሁት እኔ መስራት የፈለግኩት ፓዮነርን በቀጣይ በሚሰራላችሁ ቪዲዮ ከቤታችሁ ሆናችሁ የምትሰሩትን ዌብሳይት ይዤላችሁ ይመጣል። እሱ ደግሞ የሚከፍለው በፓዮነር ነው። በቀጣይ ቪዲዮ ሰራላችኋለሁ። ፓዮነርን ክፈቱና ከዛም በኋላ እንዴት እንደምንሰራ አሳያችኋለሁ። ከዛን ኢሜይል ከሞላው በኋላ ነክስት አልኩኝ ማለት ነው። ነክስት ካልኩኝ በኋላ ኢንተር ኮድ አለኝ። የሚገባልኝ ኢሜይል ላይ ስለሆነ ኢሜይል ውስጥ ገባና የገባልኝን ኮድ እዚህ ላይ ኢንተር ኮድ በሚለው ላይ አስገባለሁ ማለት ነው። ከዛን 20 ሰከንድ በማይሞላ ውስጥ ይልክልኛል። ቀጥታ እሱን ይሞላና ነክስት ለዋለሁ ማለት ነው። ከዛን ሰጠኝ ነክስት አልኩኝ። ከዛም በኋላ ከዛን ዋት ኢዝ ዩር ኔም አለኝ። ከዛም በኋላ ስሜን ይጽፋለሁ እንዳያችሁት አቤል ወይኗ ብዬ ከዛን አገር ኢትዮጵያ አለኝ። ከዛን ስልክ ቁጥር ጠየቀኝ ማለት ነው። ስልክ ቁጥር አስገባለሁ ማለት ነው። በሳፋሪም በኢትዮ ቴሌኮምም ይሆናል። ከዛን ነክስት አልኩኝ ማለት ነው። ከዛን ሰንድ ባይ ዋትስአፕ የሚመረጠው ዋትስአፕ ነው። ሰንድ ባይ ሜሴጅ አልኩኝ ማለት ነው። ስልክ ቁጥሬን ካስገባው በኋላ ከዛን ፕሮቴክቲንግ ዩር አካውንት አለኝ። የኔን አካውንት ፕሮቴክት ለማድረግ የሆነ ፓዝል ይሰጠኛል ማለት ነው። ከዛም በኋላ ከጨረስኩኝ በኋላ ምን እላለሁ ሰብሚት እላለሁ ማለት ነው። አሁን እንግዲህ እነኝህ ማመሳሰል ሲሆን ከዛም በኋላ እዚህ ጋር ፈለገውና ከዛን የሚመሳሰለውን ከዛን ሰብሚት እለዋለሁ። ከዛ አንድ ደን አለኝ። ከዛ 3 ነው የሚሰጠኝ። ከዛን እዚህ ጋር የግላስ ሰጠኝ። በቀስታ ፈለገና የግላሱን ክሊክ አደርገዋለሁ። ከዛም በኋላ የሆነ መጥረጊያ ነገር ብሩሽ ሰጠኝ። እሱን ይፈልገና 3ቱም ደን አለኝ። ቬሪፊኬሽን ኢዝ ኮምፕሊት አለኝ ማለት ነው። ከዛም በኋላ ስልኬ ላይ በሜሴጅ ወይ ደግሞ በዋትስአፕ ኮድ ይልክልኛል ማለት ነው። ኢንተር ኮድ ይለኛል። እሱ ጋር ሄድና ሜሴጅ በሜሴጅ ነው ያልኩት በሱ ስልክ ቁጥር ዋትስአፕ ስለሌለኝ። ከዛም በኋላ የሚመጣልኝን ኮድ ቀጥታ አስገባለሁ ማለት ነው። እዚህ ላይ እንዳያችሁት እያስገባው ነው። ካስገባው በኋላ ምን እላለሁ ነክስት እለዋለሁ ማለት ነው። ከዛ ነክስት እላለሁ። ከዛም ፓስወርድ አለኝ። አንደኛ ላይ 1 ኦር ሞር ነምበር 1 አፕ ቱ 9 ይላል። ሁለተኛ ደግሞ 1 ኦር ሞር እንግሊሽ ሌተር ኤ አፕ ቱ ዘድ። ከዛም በኋላ 7 ኦር ሞር ካራክተርስ ይለኛል ማለት ነው። እዚህ ጋር ማየት ያለባችሁ የምታስገቡት ፓስወርድ በጣም ስትሮንግ መሆን አለበት፣ ሀክ እንዳትደረጉ ማለት ነው። ምክንያቱም ይህ ፔይመንት ማቴሪያል ስለሆነ ማለት ነው። ከዛን ስትሮንግ ሆነልኝ። ከዛም በኋላ አይ ውድ ላይክ ቱ የሚለው ጋር ሄድና ክሊክ አደርገዋለሁ። ከዛ ነክስት አልኩኝ ማለት ነው። ግሬት ዩ አር ሬጅስተርድ ናው ሌትስ ሴት አፕ ዩር አካውንት አለኝ ማለት ነው። ከዛ ዊ ዊል ስታርት ቬሪፊኬሽን ሶ ዊ ናው ዋት ፊቸርስ ዩር ቢዝነስ ኒድስ ይለኛል። ከዛም በኋላ አንዳንድ ጥያቄዎችን ይጠይቀኛል። እሱን አስገባለሁ ማለት ነው። ሶ በቀጣይ ምን ይሆናል እንዴት? ከዛ ዲስክራይብ ዩር ቢዝነስ ይለኛል። ከዛም በኋላ እናንተ የፈለጋችሁትን እኔ ፋሽን ዲዛይን አልኩኝ። ዌር ዊል ዩር ፔይመንት ካምስ ፍሮም ይለኛል። ሶ ቢዝነስ ክላይንት ኦር ኤምፕሎየር ስለዋለሁ ማለት ነው። ከዛ ሃው አራውንድ የአንተ ትራንዛክሽን ኤቨሪ መንዝ ስንት ይሆናል አልኩኝ። 100 ፕላስ ይለዋለሁ ማለት ነው። ከዛን መንዝሊ ይለኛል። ሶ 1 አፕ ቱ $500 ይለዋለሁ። ታንክስ ፎር ቴሊንግ አስ አባውት ቢዝነስ አክቲቪቲ ይላል። ከዛም በኋላ ዌር ዊ ካን ፋይንድ ይላል። ኮንቲኒው ዊዝ ዩር ሊንክ ዌብሳይት ስለሌለን ማለት ነው። ከዛን ዌር ደ ማጆሪቲ ኦፍ ዩር ቢዝነስ አክቲቪቲ ቴክስ ፕሌስ ይላል። እኔ አፍሪካ ነው የሚለው ምክንያቱም አፍሪካ ላይ ስለሚሰራ ማለት ነው። ዳታ አናላይሲስ እያደረጉ ነው። ከዛን ይሄ በጣም አሪፍ ነው። ፓዮነር ለአንዳንድ ውጪ ለሚሰራው ቀጥታ ወደ ባንክም ትራንስፈር ማድረግ እንችላለን።
እሱን ደግሞ እንዴት ትራንስፈር እንደምናደርግ በቀጣይ ቪዲዮ ሰራላችኋለሁ። ከዛን ቬሪፋይ ዩር አይዲ ዊዝ ሰልፍ ይላል። እኔ እዚህ ጋር እናንተ የምታስገቡት የእናንተን ዶክመንት ነው። እኔ ከዚህ በፊት ፓውነር ስላለኝ አያስገባኝም። አክሰስ ዩር ፎንስ ካሜራ ይላል። ቫሊድ ጎቨርንመንት አይዲ ፎቶ ነው። አሁን እኛ በናሽናል አይዲ ማስገባት ስለምንችል ናሽናል አይዲያችሁን ነው የምታስገቡት ማለት ነው። እኔ ከዚህ በፊት በራሴ ናሽናል አይዲ እና በስልክ ቁጥር ስላስገባው አሁን አያስገባኝም። እየሞከርኩና እያሳየዋችሁ ያለሁት በሌላ ኢሜይል ነው ማለት ነው። ካፕቸር ዩር ዶክመንት ይላል። የመጀመሪያ በፊት ያለውን ካሜራ ካፕቸር ካረጋችሁ በኋላ ከዛም በኋላ ሰልፊ ያስገባችኋል። ናሽናል አይዲያችሁን ከኋላና ከታች ታስገቡታላችሁ። ከዛም በኋላ እንደምታዩት ኢሜይላችሁ ላይ ይልክላችኋል ማለት ነው፣ ሬጂስተር እንደተደረገ ማለት ነው። ከዛ አሁን ፓውነር ከፈትን። ፓውነር ከከፈትን በኋላ ደግሞ ቀጣይ እንዴት ሪሞት የሆነ ቪዲዮ መስራት እንችላለን ወደምለው እንሄዳለን ማለት ነው። አሁን የሚሰራላችሁ እዛ ጋር ሄዳችሁ ፋይናሊ ፔይመንት ሜትድ ላይ ስለሚያስቸግራችሁ አሁን ፓውነር ከፈትን። ቀጣይ ደግሞ ምን አይነት ቢዝነስ እንደምንሰራ ሰራላችኋለሁ። ዩቲዩብን ሰብስክራይብ አድርጉልኝ። ቴንክ ዩ